ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም እግዚአብሔር ይመስገን፣ እኛ ሰላም ነን፣ ደህና ነን። አላችሁ ሆይ? ነው አትክልትና ጠጣ አድረን ሙቀቱ አበቦቻችንን አበላሸብን ትላላችሁ እና እንዴት ነው ቤተሰብ? ሰላም ናችሁ? ስራ እንዴት ነው? እየበረታችሁ ነው? አለን፣ እኛም እየታገልን ነው ከሙቀቱ ጋር እንደዚህ አበቦቻችን እያጠጣን ነው። ፀሐዩ በስመ አብ እንዴት እንዳደረጋቸው አትጠይቁ። ከባድ ነው በጣም። እና ምን አዲስ ነገር አለ ፋሚሊዎቻችን? እግዚአብሔር ሀገራችንን ሰላም አድርጎልን እኛም በሰላም ሰርተን ለሀገራችን ያብቃን ፈጣሪ ላለሁ የኔ ውዶች የማዳም ቅመሞች። በጣም ነው የሚከብደው የእውነት። ይኸው እንዴት እንደሆነ ራሱ አያችሁት? እንዴት ቅጠሉ እንዴት እንዳደረገው አያችሁ? በጣም ከባድ ነው፣ ይከብዳል እውነት። የሰው ልጅ ቻይ ነው፣ እንደ ሰው ልጅ ቻይ የለም በዚህ ምድር ላይ ማለት ነው። እንደው ሀገራችን እኮ እኛ እንደ እውነት ገንዘብ ጦት ወይም እንትን ነው እንጂ ሀገራችን እኮ የተባረከች ናት በጣም እውነት። ከምላችሁ በላይ ኢትዮጵያ ሀገራችን ብሩህ የተቀደሰች ሀገር ናት። እንዲሁ እዚህ ምን ዝናቡም ብርዱም ሲመጣ አጥንት ነው የሚሰረስረው፣ ብርዱም ሙቀቱም ሲመጣ ደግሞ ጭንቅላት ነው የሚያዞረው። የሆነ ግን እኔ ብቻ ነኝ ሁላችሁም ናችሁ ሙቀቱ ሲነካ ልቤ ቀለጥ። እኔ እንጃ ወስማ ይሄ እኮ እንዴት እንዳደረገው እንግዲህ እናጠጣዋለን። ሁሌ ነው የሚጠጣው፣ ግን በጣም እንትን ነው ከባድ ነው ሙቀቱ። ቅጠሉን ሁሉ ድርቅ አደረገው የምር ስማ። የኛማ ደግሞ በረሃ ነው መሰለኝ፣ ከሌላውም የተለየ ነው መሰለኝ ያለንበት አካባቢ በጣም ነው እንትን የሚለው የሚሞቀው፣ በጣም ይሞቃል። ከባድ ነው ውዶችዬ። እድሜና ጤና ይስጣችሁ፣ በሰላም ለሀገራችሁ ያብቃችሁ እላችኋለሁ። የኔ ማሮች በርቱልኝ። ይከብዳል። ታጠፈብኝ ቁሞ